18ቱ የኃያልነት ህጎች። በሰዎችና በክስተቶች ላይ ስልጣን የሌለን ሲመስለን የሚሰማንን ስሜት መቋቋም ከባድ ይሆንብናል። አቅመቢስነት ሲሰማን ይከፋናል። ሁሉም ሰው ተጨማሪ ስልጣን እንዲኖረው ይፈልጋል። ዛሬ በዓለም ውስጥ ግን ለስልጣን መስገብገብና ስልጣንህን በግልጽ ማሳየት አደገኛ በመሆኑ ፍትሃዊና ጨዋ መምሰል ይጠበቅብሃል። ስለዚህ ተግባቢነት የሚመስል መሪነት፣ ዲሞክራሲያዊነት የሚመስል ጠምዛዛነት እንዲኖረን ያስፈልጋል። ይህ ቋሚ የሁለትነት ጨዋታ በአብዛኛው በድሮ መሳፍንታዊ የሴራ ዓለም ውስጥ ከነበረው የኃያል ተለዋዋጭነት ጋር ይመሳሰላል። በታሪክ ውስጥ እንደምናየው ስልጣን ሁልጊዜ ራሱን የሚመሰርት ንጉስ፣ ንግስት፣ ንጉሠ ነገሥት፣ መሪ በሚባሉት በስልጣን ላይ በተቀመጡ ሰዎች ዙሪያ ነው። ይህንን የስልጣን ቦታ የሞሉት ሹማምንቶች ጌቶቻቸውን ማገልገል ነበረባቸው። ነገር ግን ከመጠን በላይ አድርባይ መስለው ከታዩ በዙሪያቸው ያሉ ሌሎች ሹማምንት ይቺ ባቄላ ካደረች አትቆረጠምም በሚል ክፋት መሸረብ ይጀምራሉ። በንጉሱ ፊትም ከመጠን በላይ አጎብዳጅ መሆን ዋጋ የሚያስከፍልና በአጎብዳጁ ላይ እርምጃ የሚያስወስድ ነው። ስለሆነም ስልጣን በተቀመጠው ሰው ፊት ሞገስ ለማግኘት የሚደረጉ ሙከራዎች ስውር መሆን ነበረባቸው። እንደዚህ አይነት ብልህነት ያላቸው የተካኑ ሹማምንት እንኳን በማናቸውም ጊዜ ወደ ጎን ሊገፏቸው ከሚያሴሩ ሌሎች መሰል ሹማምንት ራሳቸውን መጠበቅ ነበረባቸው። ይህ በእንዲህ እንዳለ ሹማምንቱ ከፍ ያለ ጥበብንና ብልሃትን ማሳየት ነበረባቸው። ኃይልን በመጠቀም ስልጣን ግልበጣ ማድረግም የሚታሰብ አልነበረም። ሹማምንቱ ከመካከላቸው የኃይል እርምጃ የሚወስድ ማንኛውም ሰው ለማስወገድ በጸጥታና በድብቅ መስራት ነበረባቸው። የሹማምንቱ ፈተና የፍጹምነት አርያ ሆነው በመታየት ተቃዋሚዎቻቸውን ሴራ በረቀቀ መንገድ ማደናቀፍና ማክሸፍ ነበር። የተሳካለት ባለስልጣን በጊዜ ሂደት እንቅስቃሴውን በተዘዋዋሪ መንገድ ማድረግ እንዳለበት በማወቅ በእጁ ላይ ቬልቬት ጓንት አድርጎ በፊቱ ላይ በጣም ጣፋጭ የሆነ ፈገግታ እየታየ ተቃዋሚዎቹን ከኋላ በመውጋት ተማረ። ጠንካራ ሹምን በግልበጣ ከመውረድ አሊያም በክህደት ከመጣል ይልቅ በማታለል፣ በማማለል፣ በብልጠትና በስውር ስልት በመጠቀም ሁልጊዜ በርካታ እርምጃዎችን አስቀድሞ በማቀድ የሚያስፈልገውን ያካትታል። የስልጣን ሕይወት የሚያቋርጥ ንቃትና ስልታዊ አስተሳሰብ የሚጠይቅ ማለቂያ የሌለው ጨዋታ ነበር። የሰለጠነ ጦርነት እንደማለት ነበር። ዛሬም የተጋፈጥነውን ሁሉ ነገር የሰለጠነ ትክክለኛ ዲሞክራሲያዊና ፍትሃዊ ሆኖ መታየት አለበት የሚለውን ከቀድሞዎቹ ሹማምንቶች ጋር ተመሳሳይ የሆነ ፈተና ውስጥ ነገር ግን በእነዚህ ህጎች በጣም በጥብቅ የምንጫወት ከሆነ ህጎቹን ቃል በቃል ከወሰድናቸው በዙሪያዎቻችን ባሉ ሞኞች ባልሆኑ ሰዎች እንጨፈለቃለን። ታላቁ የህዳሴ ዲፕሎማትና ሹም የነበረው ኒኮሎ ማኪያቬሊ ሁልጊዜ ጥሩ ለመሆን የሚሞክር ማንኛውም ሰው ጥሩ ባልሆኑ በርካታ መካከል መጥፋቶች አይቀርም በማለት ጽፎ ነበር። የሹማምንቱ ወገንና ራሱን የመልካምነት ቁንጮ እንደሆነ አስቦ ነበር። ቢሆንም ከሚያብረቀርቅ ገጽታው ስር ግን የነበረው እንደ ስግብግብነት፣ ምቀኝነት፣ ፍትወትና ጥላቻ ያሉ ጨለምተኛ ስሜቶች የሚንተከተክበት ድስት ነበር። ዛሬም ብዙ ሰዎች ፍትሃዊ እንደሆኑ ምለው ይናገራሉ። ሆኖም በውስጣቸው ያሉ አስቀያሚ ስሜቶች ተፈንቅለው መውጣታቸው አይቀርም። ይህ ለዘመናት የነበረ ነውና ጨዋታው ተመሳሳይ ነው። በውጫዊ ሁኔታ መልካምነት የምታከብር በመምሰል አለብህ። ነገር ግን በውስጥ ሞኝ ካልሆንክ በስተቀር ጠንቃቃ መሆንን በፍጥነት ትማራለህ። ያ ማለት ናፖሊዮን እንደመከረው የብረት እጅህ በቬልቬት ጓንት ውስጥ ታደርገዋለህ ማለት ነው። እንደ ቀድሞ ሹማምንት ቀጥተኛ ያለመሆንን ጥበብ ከተካንክ ማማለልን፣ መማረክን፣ ማታለልንና ተቃዋሚዎችን በዘዴ መራቅ
መማር ከቻልክ ከፍተኛ የስልጣን እርከን ላይ መድረስ አይቀርም። ከዚያ ሰዎች ያደረግከውን ነገር ሳያውቁ ለፈቃድህ እንዲገዙ ማድረግ ትችላለህ። ምክንያቱም ያደረግከው ካላስተዋሉ ሊናደዱብህ ሆነው ሊቃወሙ አይችሉም። የስልጣን ጨዋታ መማር ዓለምንም የምታይበት የሆነ አይነት መንገድ ማለትም እይታን መለወጥ ይጠይቃል። አብዛኛው ጨዋታ በተፈጥሮ ላይመጣ ስለሚችል የዓመታት ጥረትና ልምምድ ይጠይቃል። አንድ ጊዜ አስፈላጊ የሆኑትን የተወሰኑ መሰረታዊ ክህሎቶች ካወቅ የኃይል ህጎችን በቀላሉ መተግበር ትችላለህ። ከነዚህ ክህሎቶች ውስጥ በጣም አስፈላጊውና የኃይል ወሳኝ መሰረት ስሜትን የመቆጣጠር ችሎታ ነው። የስልጣን ብቸኛው ትልቅ እንቅፋት ለአንድ ሁኔታ የምትሰጠው ስሜታዊ ምላሽ ነው። ስሜትን ፊት ለፊት በመግለጽህ ከምታገኘው ጊዜያዊ እርካታ ይልቅ የሚያስከፍል ዋጋ ብዙ ነው። ስሜቶች ምክንያታዊነት እንዳይታይ ያደርጋሉ። አንድን ሁኔታ በግልጽ ማየት ከቻልክ ደግሞ ለዚህ ነገር በማንኛውም የቁጥጥር ደረጃ መዘጋጀትና ምላሽ መስጠት አትችልም። ከስሜታዊ ምላሾች ሁሉ የበለጠ አጥፊ የሆነው ንዴት ነው። ምክንያቱም ንዴት እይታን ይገድበዋል፣ እንዲሁም ሁልጊዜ ሁኔታዎችን ከቁጥጥር ውጭ የሚያደርግና የጠላትን ቁርጠኝነት የሚያጎለብት ውጤት አለው። ለምሳሌ የጎዳን ጠላት ለማጥፋት እየሞከርክ ከሆነ ቁጣን ከማሳየት ይልቅ ወዳጅነት በማሳየት ሳይጠብቀው ብታደርገው ይሻላል። ፍቅርና መውደድም የኃያል ጨዋታ ይጫወታሉ ብለን ብዙ የማንጠረጥራቸው ሰዎች ላይ ውስጣዊን እና መሰሪውን ፍላጎታቸውን ደብቆ ኃያል ሲያደርጋቸው አይተናል። ቁጣን ወይም ፍቅርን መግታት ወይም ስሜትን ማስወገድ አትችልም። ለማስወገድ መሞከር የለብህም። ነገር ግን በእቅዶችና በስትራቴጂ ላይ ተጽዕኖ በማሳደሩበት መንገድ እንዴት እንደምትገልጻቸው መጠንቀቅ አለብህ። ስሜትን ከመቆጣጠር ጋር በተያያዘው ራስን ከአሁኑ ጊዜ ማራቅና ያለፈውንና የወደፊቱን በትክክል ማሰብ መቻል ነው። ባለ ሁለት ፊትና የሁሉም መግቢያዎችና በሮች ጠባቂ እንደሆነው የሮማ አምላክ ጃኑስ ሁለቱንም አቅጣጫዎች በአንድ ጊዜ መመልከት ከየትኛውም ቦታ የሚመጣ አደጋ መቋቋም መቻል አለብህ። ለራስህ መፍጠር ያለብህ አንዱ ያለማቋረጥ የወደፊቱን እና ሌላውን ደግሞ ያለፈውን የሚመለከት ስልጣን በእይታ የመጫወት ችሎታን ይጠይቃል። ለዚህም ብዙ ጭንብሎችን መልበስና በአሳሳይ ዘዴዎች የተሞላ ቦርሳ መያዝ መማር ይኖርባል። ምክንያቱም ማታለል የዳበረ የስልጣኔ ጥበብና በስልጣን ጨዋታ ውስጥ በጣም ኃይለኛው መሳሪያ ነው። ማታለል በጣም ኃይለኛ መሳሪያ የመሆኑን ያህል በሁሉም ነገር ላይ ትዕግስት ማድረግ ደግሞ ወሳኝ ጋሻ ነው። ትዕግስት ከስህተቶች ይጠብቃል። ስሜትን እንደመቆጣጠር ሁሉ ትዕግስት በተፈጥሮ የሚመጣ ሳይሆን ክህሎት ነው። ኃይል በተፈጥሮ ዓለም ውስጥ ከማንኛውም ነገር የበለጠ አምላካዊ ነው። ትዕግስት ደግሞ ከጊዜ በስተቀር ምንም የሌላቸውን የአማልክት ዋነኛ ባህሪ ነው። ጊዜ ከሰጠኸውና ለወደፊቱ ብዙ እርምጃዎችን ካየ ሳሩ እንደገና ይበቅላል። መልካም ነገር ሁሉ ይከሰታል። በሌላ በኩል ትዕግስት ማጣት ደግሞ ደካማ እንድትመስል ያደርጋል። ሁል ጊዜ ጥሩ ለመሆን የሚሞክር ማንኛውም ሰው መልካም ባልሆኑ እጅግ ብዙ ሰዎች መካከል ይጠፋል። ስለዚህ ስልጣኑን ለመጠበቅ የሚያስፈልግ ልዑል እንዴት ጥሩ መሆን እንደሌለበት መማር እና ያንን ዕውቀት መጠቀም ወይም እንደ አስፈላጊነቱ ከመጠቀም መቆጠብ ይኖርባል። ዘ ፕሪንስ ኒኮሎ ማኪያቬሊ። ሕግ 1 ከአለቃ ልቀህ አትታይ። ሁል ጊዜ የበላይ አለቆች የበላይ የመሆን ስሜት እንዲሰማቸው አድርግ። ደስ ልታሰኛቸውና ልታስደምማቸው በምትፈልግበት ጊዜ ተሰጥኦንና ችሎታን ለማሳየት ብዙ ርቀት አትሂድ። ያን በማድረግ ፍርሃትንና አለመተማመንን በእነርሱ ውስጥ ልታሳይ ትችላለህ። አለቆች ከሆኑት በላይ ብሩህ መስለው እንዲታዩ አድርግ። ያኔ የምትፈልገውን የስልጣን ከፍታ ላይ መድረስ ትችላለህ። የስልጣን ቁልፍ። ሁሉም ሰው ስጋቶች አሉበት። በዓለም ላይ ራስህን ስታሳይ እና ተሰጥኦን ስትገልጽ በተፈጥሮ ሁሉንም አይነት ቂሞች፣ ቅናቶች እና ሌሎች የስጋት መገለጫዎችን ታነሳሳለህ። ይህ የሚጠበቅ ነው። አንተም ህይወትህን ስለ ሌሎች ሰዎች ጥቃቅን ስሜቶች መጨነቅ ማሳለፍ አትችልም።
ካንተ በላይ ካሉት ጋር ግን የተለየ አካሄድ መጠቀም ይኖርባል። ምክንያቱም ስልጣንን በተመለከተ ከአለቃ ልቀህ መታየት ከስህተት ሁሉ የከፋ ስህተት ሊሆን ይችላል። በስህተታቸው ውስጥ ከፍ ያለ ቦታ ያላቸው ሰዎች ልክ እንደ ነገስታትና ንግስቶች በስልጣናቸው ደህንነት እንዲሰማቸውና በዙሪያቸው ካሉት በእውቀት በጥበብና በውበት የበላይ እንዲሆኑ ይፈልጋሉ። ችሎታዎችህንና ተሰጥኦዎችን በማሳየትና በመኩራራት የአለቃን ፍቅር አሸንፋለሁ ብሎ ማመን የተለመደ ነገር ግን የተሳሳተ ግንዛቤ ነው። አድናቆት የሚሰጥ ሊያስመስል ይችላል። ነገር ግን ባገኘው የመጀመሪያ አጋጣሚ ካንተ ያነሰ እውቀት፣ ካንተ ያነሰ ማራኪነት፣ ካንተ ያነሰ አስፈላጊነት ባለው ሰው ይተካል። እውነቱን ከማመንና አንተም ምርጥ ከሆንክ ከመመስከር ይልቅ ራሱን ካንተ ለማራቅ አንተን ማስወገጃ ሰበብ ያገኛል። ይህ ህግ አንተ ልትገነዘባቸው የሚገቡ ሁለት ህጎችን ያካትታል። አንደኛ፣ ራስን በመሆን ብቻ ሳታስበው ከአለቃ ልቀህ ልትታይ ትችላለህ። በተፈጥሮ ባለህ ማራኪነት ግርማ ልቀህ ስትታይ ስጋት ውስጥ የሚገቡ አለቆች አሉ። ማራኪና የበላይ መሆንህን በተመለከተ ምንም ማድረግ ወይም መለወጥ የማትችል ከሆነ በራሳቸው ከማይተማመኑ ከእንደዚህ አይነት ከንቱ ሰዎች መራቅ መማር ወይም ከእንደዚህ አይነት ሰዎች ጋር ስትሆን መልካም ባህሪያትን የምትቀይርበት መንገድ መፈለግ አለብህ። ሁለተኛ፣ አለቃ ስለሚወድህ የፈለግከውን ማድረግ እንደምትችል አድርገህ አታስብ። የተሰጣቸውን ደረጃ እንደሚገባቸው በመቁጠር ልቀው ለመታየት በመድፈር ከተወዳጅነታቸው ደረጃ ስለወረዱ የቀድሞ ተወዳጅ ትልቅ መጽሐፍ ሊጻፍ ይችላል። ከአለቃ ልቀህ ለመታየት የሞከርክ አደጋ በማወቅ ይህንን ህግ ለራስ ጥቅም እንዲሆን አድርግ። መለወጥ ትችላለህ። በመጀመሪያ አለቃን ማሞጋገስና እንዲኩራራ ማድረግ አለብህ። ግልጽ ሙገሳ ውጤታማ ሊሆን ይችላል፣ ነገር ግን ወሰን አለው። በጣም ቀጥተኛና ግልጽ ሲሆን በሌሎች ሹማምንቶች ዓይን መጥፎ ነው ሊታይ ይችላል። በማስተዋል የሚደረግ ሙገሳ የበለጠ ኃይለኛ ነው። ለምሳሌ ከአለቃህ የበለጠ ብልህ ከሆንክ ካንተ የበለጠ አስተዋይ እንዲመስል አድርግ። ቂል ምሰል። የእሱን ችሎታ የምትፈልግ አስመስል። ለዘለቄታው የማይጎዱ ነገሮች ግን የእርሱን እርዳታ ለመጠየቅ እድል የሚሰጡ ስህተቶች ስራ። አለቆች እንደዚህ ያሉ ጥያቄዎችን ይወዳሉ። ለአለቃ ፍጹም ስትሆንና የእርሱን እርዳታ የማትፈልግ ሲመስል በአንተ ላይ ቂም ሊይዝብህና በመጥፎ መንገድ ሊያይ ይችላል። የምታቀርበው ሐሳብ ከአለቃ የበለጠ የፈጠራ ሐሳብ ከሆነ በተቻለ መጠን ሐሳብህ ከእሱ እንደመጣ አስመስል። ያንተ ስራ የእሱን ምክር ማስተጋባት ብቻ እንደሆነ ግልጽ አድርግለት። በተፈጥሮ ከአለቃ የበለጠ ተግባቢና ለጋስ ከሆንክ የእርሱን ብርሃን ከሌሎች የሚከልል ደመና እንዳትሆን ተጠንቀቅ። እሱ ሁሉም ሰው የሚዞርበት ኃይልንና ብሩህነትን የሚያበራ የትኩረት ማዕከል የሆነ ፀሐይ ሆኖ መታየት አለበት። የእርሱን ብርሃን ካልጋረድክ አቅምን ለማሳየት በእርሱ ለመወደድ በር ትከፍታለህ። በአንተ ሞገስና ልግስና እሱን ለመማረክ የሚደረግ ማንኛውም ሙከራ መጥፎ ሊሆን ይችላል። በእነዚህ ሁሉ ጉዳዮች ላይ ውሎ አድሮ ወደ ስልጣን ልታመራ የሚያስችል እስከሆነ ድረስ ጥንካሬን መደበቅ ድክመት አይደለም። ሌሎች ከአንተ እንዲበልጡ በመፍቀድ የእነሱ ስጋት ሰለባ ከመሆን ይልቅ እነሱን ሳያውቁ መቆጣጠር ትችላለህ። ይህ ሁሉ ካለህበት እኔ የበላይ ነኝ ከሚል ስሜት ደረጃ በላይ ለመውጣት በወሰንክበት ቀን የሚመጣ ነው። አለቃ በሌሎች ዓይን የበለጠ እንዲያበራ ማድረግ ከቻልክ ከፈጣሪ የተላከ መስለህ መታየት ብቻ ሳይሆን በቅጽበት ከፍ ትላለህ። በሰማይ ላይ ያሉ ኮከቦች በአንድ ጊዜ ሊኖር የሚችለውን አንድ ፀሐይ ብቻ ነው። የፀሐይ ብርሃንን በፍጹም አትደብቅ ወይም የፀሐይ ብሩህነት አትፎካከር። ከዚህ ይልቅ ቀስ በቀስ በሰማይ ውስጥ በመጥፋት የዋናውን ኮከብ አብሪነት ለመጨመር መንገዶች ፈልግ። የፀሐይን ብርሃን የሚያጎላ እንጂ የሚገዳደር ኮከብ አትሁን። ስልጣን ከአለቃ ልቀህ ለመታየት ከመሞከር ተቆጠብ። ሁሉም የበላይነት የተጠላ ነው። ነገር ግን አንድ አገልጋይ በልዑሉ ላይ የሚኖረው የበላይነት ሞኝነት ብቻ ሳይሆን አጥፊም ጭምር ነው። ይህ የሰማይ ከዋክብት የሚያስተምሩን ትምህርት ነው። ከዋክብት
ከፀሐይ ጋር የተዛመዱ ሊሆኑ ይችላሉ። ልክ እንደ ፀሐዩም ብሩህ ሊሆኑ ይችላሉ። ነገር ግን በጭራሽ እሷ ባለችበት አይታዩም። ባልታሳር ግራሲያን ሕጉ ሲቀለበስ የአለቃን ጥንካሬ ለካ አለቃህ እየወደቀ ያለ ኮከብ ከሆነ ከእርሱ ልቀ ለመታየት የሚያስፈራ ነገር አይኖርም። ደካማ ከሆነ ደግሞ ወሳኝ በሆኑ ጊዜያት የበለጠ በመስራት የበለጠ ማራኪ በመሆን የበለጠ ልቆ በመገኘት ውድቀቱን በጥበብ ማፋጠን ያስፈልጋል። ነገር ግን አለቃ ስልጣኑ ላይ ጽኑ ከሆነ የበለጠ ችሎታ እንዳለ ብታውቅም ትክክለኛውን ጊዜ በመጠበቅና መታገስ ይኖርብሃል። ምክንያቱም ስልጣን ውሎ አድሮ እየደበዘዘና እየተዳከመ መሄዱ ተፈጥሯዊ በመሆኑ አለቃ አንድ ቀን መውደቁ የማይቀር። ታዲያ አንተ ጨዋታውን በትክክል ከተጫወት በሕይወትህ መኖር ብቻ ሳይሆን አንድ ቀን ልቀ መታየት አይቀርም። 48ቱ የኃያላን ሕጎች ክፍል 1 ይህን ይመስል ነበረ። ሕግ 2 በቀጣዩ ጊዜ የምናቀርብላችሁ ይሆናል። ለቻናላችን አዲስ ከሆኑ ሳብስክራይብ በማድረግ ቤታችንን ላይክ በማድረግ ይተባበሩን። እናመሰግናለን።